እኔ ሞች አሜን እንዴት አደርክ? አንተ አናና ነይ ልጅ ማይ ዳይፐሩሰች ይኸው ዳይፐሩሰች ተነሱ ለነሱ ዛሬ ሳልክ ተነሳች ይወቲ አለች እሺ ተነሳች ነይ ሃፒ ያለቀውን ጠቅሊና ውሰጂ እሺ መጣት ነይ እማ ሃፒ ባስኬት ደግሞ የተጫወትክ ጠብቅ ዲዲዲዲዲዲ እያልክ ተጫወት እሺ ኤኒዌይ አሁን ምን እንደምናደርግ ንገራችሁ አሁን ባፋጠን አንደኛ ውሃችሁን ይዤላችሁ እመጣለሁ ከዛ ውሃችሁን ይዤ እመጣለሁ ለሰሷል ያለ ውሃችሁን እየጠጣችሁ ትጠብቁኛላችሁ ምን አድርጌ ነው እመጣለሁ ጡት አጥብቼ ጨረስኩኝ ልጅ ቤቢን አጠባሁት እና ደግሞ አለብኩለትና በቃ አስቀመጥኩለት ከዛ በኋላ አሁን ደግሞ ምን ላደርግ ነው ልብሱን ቀያይረንለታለሁ ዳይፐር ቀያይረንለታል አሁን ምንድነው የምናደርገው ውሃ እመጣለሁ ውሃችሁን እየጠጣችሁ እኔ ምን አድርጌ ጨርሼ ገራክ ታጥበሽ ንጹህ ያጋ ሉ ፓንኬክ መስራት ያለሽ በደንብ ተጫወት ባክፎች ምክር ያልሄደ ባለኞቹም ወንበር ያልተቀመጠ ምስጉን ነው ደስ የሚል ለምንድን ነው ብቻ አይደለም ቃማት ስለማታይ አይ ከሱ ጋር ይገናኛል ተነሽና ጠጭ ቆሚና ጨርሳችሁ ጠብቁ እሺ እሺ ይሄን ያሽ ይሄ እንዲያዛል ማለት ይሄ ምን ማረጊያ ነው እሺ ቤቢ አይ ያለላ ውሃችሁን እየጠጣችሁ እዚህ ጋር እንዲያርጉ መጣ ቀስ ያላችሁ በቃ እሺ ቤቢን ላጥባው ከዛ ያግሳ ከዛ በኋላ ሻወር ልውሰድ ሻወር ካልወሰድኩኝ ካልታጠብኩኝ እሺ ብሻት ሳይም አይደለም ውሻሻት ሳይ ውሻቻ ያጣለች ማን ያለው የማድመት ይሻታል አይደለም የማድመትማ እንጀል ምትላታለች ነው እንጀል ካሮት ስለምትበላ ና ኤሊ በለሰብ ቀደም ተሳሳኩኝ እስቲ በልልኝ እንጀል ተኝታ ነበረ የት ተኛች አንድ ድንጋዩ ጋር ተኛችና ኤሊዋ ቀስ ብላለች የት አለፈች ስትሮጥ አሁን ቤቢ ላስተኛውና ገላዬን ታጥቤ ልምጣ ወይኔ ገላ መፎከሪያ ሆነ ታጥቤ ነው የምመጣው እኔ አሁን በደንብ በሚገባ ታጥቤ ቤቢን ደግሞ በቃ
ልክ እንደተኛ ሆኖ ማለት ነው። እስካሁን ድረስ አልነቃም። ትልልቆቹ ልጆቼ ማለት ነው ምንም የፈለገ ነገር ቢሆን ስለመከርኳቸው አታርጉ ስላልኳቸው ምናምን ሊመስል ይችላል ማለት ነው። ግን አለመሆኑን ማለት የእግዚአብሔር እርዳታ መሆኑን የምታረጋግጡት ትንሹ ልጄ ግን መክሬው አይደለም እንደዚህ ሰላም የሚሰጠኝና አንዳንድ ነገሮችን ልክ ሲጨርስ ከእግዚአብሔር እንደሆነ ማረጋግጠውና እግዚአብሔር አብሮኝ እንዳለ የምረዳው እኔ ባደረግኩት እኔ በጠነከርኩት ጥንካሬ ሳይሆን ራሱ የሚያግዘኝ መሆኑን በደንብ ብዙ ነገር አረጋግጣለሁ ማለት ነው። አሁን ከወለድኩኝ እኔ ቤቢ እንኳን ክርስትና አልተነሳም እና እንግዲህ የወንድ ልጅ 40 ቀን ነው ክርስትና አልተነሳም። ምን አይነት እረፍትና ሰላም እንደምፈልግ አስቡትና እኔ ባመቻቸውት ሰላም እኔ ባሰብኩት እረፍት ሳይሆን እግዚአብሔር ራሱ እረፍት እንደሚሰጠኝ በቃ በብዙ ነገር ነው የማረጋግጠውና ፈጣሪን በጣም አመሰግነዋለሁ ማለት ነው። እና ትንሹ ልጄ ላይክ የሚያስፈልገውን ነገር የኔን ግዴታ ላደርግለት እችላለሁ እንጂ ዝም በል ስነስርዓት ያዝ ምናምን ብዬ ልገስጸው ወይም ልቆጣው አልችልም። እና እንደዛም ስላደረግኩኝ አይደለም ይህንን ሰላም ማግኘት የቻልኩት ለማለት ነው። እና አሁን ሻወር ወስጄ በቃ ተጣጥቤ ምናምን ትንሽ ደግሞ እንዲሞቀኝ አራስም አይደለም ማለት ነው። እንዲሞቀኝ ደግሞ ኮፍያ ምናምን ነገር በጣም ብዙ ነገሮች ነው ከስር ራሱ የደራረብኩት ማለት ነው። ያንን አድርጌ ለአራቱ ሴቶች ልጆቼ ደግሞ የሚያስፈልጋቸውን ነገር ላደርግ ቁርሳቸውን ልሰጣቸው ወደ እነሱ ይሄዳለሁ ማለት ነው። ቤቢ ደግሞ ተኝቷል። አሁን ደግሞ እነሱን ቴኬር ለማድረግ ይሄዳለሁ ማለት ነው። እነሱን ብቻ አይደለም ቴኬር ማድረገው እኔም ውሃ መጠጣት ትፈልጋለሁ። ሻወር ከወሰድኩ በኋላ እጠጣለሁ። ቁርሳችንን እንበላለን ማለት ነው። ቤቢ እስኪነሳ ድረስ ያንን ደግሞ እንቅስቃሴ ያሳያቸዋለሁ። ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ከፍ ላድርገው ሕይወት የሆነኝ ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው በጣም ገርሞኝ ማን የመረጠው መዝሙሩ? ኢራኒ እየመረጠ እኔ ልጅ የጠዋት ለኔ አንቺ ሆሳናሽ እኔ ግን የጠዋት የጋበዝሽኝ መዝሙሬ ነው። እሺ ማይ በጣም ነው ደስ ያለኝ። ህይወቴም ጋብዘሽኛል። እሺ አሁን ውሃውን የጨረሰ ልጅ ይወርድ። ማማ በጣም ጋበዝሽ አይደል? መዝሙር ደስ እንዳለኝ በጣም ወደድኩት። የጠዋት መልእክት ነው ብዬ ለራሴ ያሰብኩት እግዚአብሔር ለእኔ ከእናንተ የሰጠኝ መልእክት ነው። ቀረሽ እስከዛ አንቺን ላልብስሽ ከጨርሱ ምን ነው ማጥራት እንተጣጣ አልልም። የእኔ ልጅ እጠነቀቃለሁ። ለቁስሌ ብለሽ ነው እማ? በጣም አመሰግናለሁ። ጨረሽ ማርዬ? ገንዳ ውስጥ ከተች መዘፍዘፍ ቶሎ በይ ህይወቴ። ልብሶቹን ሰብስቢና ባስኬት ውስጥ ከተች። እማትችይው ከሆነ ግማሹን አድርጌ ነው ይልሽ። ግማሹን አላት ያዘልሽ። ሄዱሽ ለጸሎት ተዘጋጁ። ትልቁ ባህል ትልቁ
ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን አሜን 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 አሜን። አቤቱ የሰራዊት ጌታ ሆይ እንደ ቸርነት መጠን ማረን፣ እንደ ምሕረት ብዛት መተላለፋችንን እንደምስስ። አቤቱ ጌታ ሆይ ስለምታደርግልንና ስላደረግክልን ወደፊትም ስለሆነልን ስለሚሆንልን ሁሉ ነገር እናመሰግናለን። ክብርና ምስጋና፣ ኃይል፣ ጌትነት፣ አባትነት፣ ቸርነት ያንተ ነውና አቤቱ ጌታ ሆይ በአንተ ጥላ ስር ተከልለን ስላገኘነው ሁሉ ነገር ዘወትር በመንገዳችን ምስጋናን እናቀርባለን። አቤቱ አግዘን፣ ልጆቼን በጥበብ በእውቀት በሞገስ በኃይል በጸጋ መንፈስ ቅዱስ ሁሉ እንድታሳድግልኝ ለምንሃለሁ። አቤቱ ጌታ ሆይ ስለምታደርግልኝ ሁሉ ነገር አመሰግንሃለሁ። ረዳት ሁነኝ፣ ጠብቀኝ፣ አትተወኝ፣ አትጣለኝ። አቤቱ ጌታ ሆይ ፍጹም መንፈስን፣ ንጹሕ ልብንና እውቀትን፣ ኃይልን፣ ብርታትን፣ ሞገስን ሁሉ ስጠኝ። አቤቱ ጌታ ሆይ በቤቴ እኔ ስለደከምኩ ስለጠነከርኩ ስለጎበስኩ ሳይሆን አንተ መልካሙና በጎውን ነገር ሁሉ እያደረግ የጎደለውን ሁሉ ሞልተ የጠበበውን ሁሉ አስፍተ የራቀውን እያቀረብክልኝ በእውቀት በጥበብ በሞገስ ሁሉ ተንቀሳቅሼ ልጆቼ ደስ የሚሰኙብኝ እኔ በእንቅስቃሴ ሁሉ እምረካ ባለቤቴ በማደርግለት ሁሉ ነገር ሚደሰት አድርገው። አቤቱ የሰራዊት ጌታ ሆይ ቀናችንን ባርክ። አቤቱ የሰራዊት ጌታ ሆይ ሕግህንና ትእዛዝህን እስከ ፍጻሜ ድረስ የምናከናውን የምናደርግ አድርገን። ስለ ልጆቼ ንጹሕ ልብ ብለህ ንጹሕ ልብን ፍጠርልኝ። አቤቱ የሰራዊት ጌታ ሆይ ልጆቼን ይዤ ስለ ምሕረት ስለ ይቅርታ ሁሉ በእነሱ ስም ይቅር እንድትለኝ መተላለፌን ሁሉ እንድትደመስልኝ በንጹሐን ልጆቼ ስም እለምንሃለሁ። አቤቱ እንዳንተ አይነት ሞገስ፣ አቤቱ እንዳንተ አይነት አባት፣ አቤቱ እንዳንተ አይነት ረዳት የለም። አቤቱ ጌታ ሆይ ምስጋና ይገባሃል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። አሜን። በእውነት እሺ፣ ነጠላችሁን አጣጥፉ። ወደ ቁርስ እንድንሄድ ህይወቴ በሩን ዝጊው። ልነግርሽ የሚሆነ ነገር ለምን እንደፈለግኳችሁ ታውቃላችሁ? የኔ ልጆች አሁን ቤቢ ተኝቷል። ስለዚህ ስለተኛ ያዘዝኳችሁን ይዛችሁ የምትሄዱት ካንዴ ዳይፐሩን ይዘሽ ትሄጃለሽ። ከዛ በኋላ ሌሎቻችሁ መጠጫውን ውሃ የጠጣችሁበትን ይዛችሁ ውረዱ። ሀፒ ችግር የለው አሁን ሂዱ በሉ። ችግር የለውም። ማይ ቀስ ብላችሁ ቤቢ እንዳቀሰቅሱት። እኔ አይቼው ቤቢን እመጣና ቁርስ እንሰራለን። እነሱ ዛሬ በሚገባ ቴኬር አድርጌያቸዋለሁ፣ አጥቤያቸዋለሁ። ልብሳቸውን የዕለት የሚለብሱትን ልብስ ቀይረዋል። እስቲ አሁን ደግሞ ቀጥሎ የምናየው ምንድን ነው የሚሆነው? ቤቢ መተኛት አለመተኛቱንና
ነቅቶ ከሆነ ይህን ሁሉ ሰዓት ሰጥቶናል። እንያ ጌትዬ እቴ ነቅተሻል። አልፈቀድሽም። አሻንጉሊት መጫወቻ አልፈቀድሽም። እኔ ቁርስ እንድሰራላችሁ ቤቢን አስተኝቼ ልምጣ። ቁርስ እንድሰራላችሁ እናንተ ምንጣፉ ጋር ሆኑና ጠብቁ እየተጫወታችሁ። አይ ተይ ሰሙማ ቤቢን አስተኝቼ መጣሁ። ማን ነው ግን እንደዚህ አስተካክሎ ያስቀምጣል? ሰው ዝም ብሎ ይጨነቃል። ለሁሉም ፈጣሪ ያውቃል። እኔ ግን አሁን ቤቢን ላስተኛው ሄዳለሁ። ከሄድኩ በኋላ እኔ ልጆቼ ማን ያጫውታቸዋል? ብቻቸውን ናቸው እያልኩ አስባለሁ። ግን እናንተ ለራሳችሁ አውቃችሁበት እግዚአብሔር ረድቷችሁ ተረዳድታችሁ በፍቅር ስትጫወቱ ነበር። አያችሁ? ግን እግዚአብሔር ግን ያውቃል አይደል? በደንብ ያውቃል እግዚአብሔር። ቤቢ ከመነሳቱ በፊት ምግብ ልስጣችሁ አይደል? አሁን የእናንተ ሰዓት ነው አይደለ? አዎ ናፕ ታደርጋላችሁ ምግባችሁን በልታችሁ። ሱዛና ሁላችሁ አጽዱ ቤት ቶሎ። ኢራኒ ሶፋ ትራስ አስተካክሉ። ዋው ወይኔ ልጆች በስመ አብ። እሺ ትንሽ ይቀራል። በደንብ አጽዱ። ምስጋና ይገባሃል። በኋላ እንቀይረዋለን። ተፈስም በደንብ ታክና ሁለተኛ ጊዜ ቤቢ ተኝቷል። ማድረግ ያለበትን ነገሮች ሁሉ አድርጎ ተኝቷል። አጠባሁት፣ ዳይፐር ቀየርኩበት፣ ከዛ አስገዝቼው ተኝቷል ማለት ነው። ስለዚህ ምንድነው የማደርገው? ሁለት ነገር ወደ መስራት። ጡጦ አጥብለታለሁ፣ ሌላ ደግሞ ለልጆች ቁርስ እሰራለሁ፣ እኔ መመገባለሁ ማለት ነው። እሱን ደግሞ አሳያችኋለሁ። ራሳችሁ አስባችሁ ተከፋፈሉ። እሺ ሶስት ላይ ገንደሽ አራት
አሉ። የምፈልገውን ሁሉ ነገር አድርጋለሁ። ሰከንድ ራውንድ አንተ ትጠባለህ፣ እኔ እበላለሁ። እኔ በአንድ እጄ እበላለሁ፣ አንተ ትጠባለህ። እማዬ ኑ ምን ላዛችሁ መሰላችሁ? ቀስ በሉ። ይሄን ህይወቴ ይሄን አድርሽ፣ ይሄን ሳህኑን አድርሽ የበላሁበት ህይወቴ። አጋቢ ደግሞ ከኪችን ካቢኔቱ ጋር ሄደሽ ቤሪ እንትን አምጪልኝ፣ ክራምቤሪ ከነ ጀሪካኑ። አንቺ ደግሞ ፔሪውን አረንጓዴውን ፔሪ ይዘሽ ነው። ቅመም ደግሞ የሽንት ቤቱን በር ዝጊ። ከዛ ያኛውን ደግሞ ይዘሽ ነው ስጦታው። አሁን ቀጥታ እናንተ የምትፈልጉትን ጨዋታ ድምፃችሁን ቀንሳችሁ ተጫወቱ። አሁን ቤቢ ስለተኛ ነው። እሺ እሱን አስተኛዋለሁ። ልክ ሲነሳ እናንተ እንጠራችኋለሁ። ቤቢን ጡት አጠባዋለሁ። ማይ አልቤለት ጠዋት ሰጥቼዋለሁ። አሁን ደግሞ እንደገና ዳይሬክት ፊዲንግ፣ ይሄ ቀጥታ አጠባዋለሁ ከጡቴ። እሺ እወዳችኋለሁ የኔ ልጆች፣ በጣም ነው የምወዳችሁ። እኔ ሞች ዘና ፈታ እያለ ነው። አንተ ዘና ፈታ እያልክ ነው። አልተኛም ካልክ ራሱ ኑ ቤቢ አልተኛም። ታይ ሀፒ አልፈቅድም። ፀጉሬን ያዝከው እንዴ? አትጠጊው ሱዛና፣ በዛ ጋር አትጠጊው። ተረዳዱ ማዬ። ትናንትና ምጣዱ አጋሌላ ላይ ምንም አላልኩም። እናሱ ግን
ኖ ህይወት በዱላ ነው የምትማሳመን ይችላል። አይ አያስቅ። የእውነት ልንገራችሁ የኔ ልጆች እናንተ ካልተሳሰባችሁ ማንም ይተሳሰባል። ማን ይተሳሰብ? ማን ይምጣ? እኮ ተሳሰቡ። አሁን ቤቢን ምን ልታረጉለት ነው? ፊፎ ምን ልታረጉለት ነው? አስቡ። ይህን ሁሉ ልታረጉለት ከሆነ መጀመሪያ እርስ በርሳችሁ ፍቅር ይኖራችሁ። ህይወቴ ሶስተኛው ደግሞ ዳይፐር ቀየረ። አራተኛው ደግሞ ባልዲ ቀባው። አራት ስለሆነ አባባ ባልዲ ቀባው። ኢራኒ ኖ አራት ስለሆነ ኢራኒ አንቺ ደግሞ ባልዲ ነው ይሻላል። ታይ ህይወቴ ታይ ማበጠር እሺ ሁለት ተበጥራለች ሌላ ምን ነስፈረ አብረን እኔ ልብስ ቀይረናል። አይ ኢራኒ ማበጠር አይሻለኝም። እኔ ልብስ መቀየር እሺ እኔ ማበጠር አንቺ ደግሞ ታበጥሪያለሽ። እኔ ዳይፐር ትቀይራለሽ ነው ሃፒ ላይ ዳይፐር ልቀይርሽ ነው ለምን ያተቀረች ከሳል ታብሮት ትችላለች። አልችልም እሺ እኔ ማበጠር ወራ ጽፉር ወራ ውስጥ ነው መስከም ከዛ አዞራዋል ሰጠዋል። ምን ነው አፈል የሚያርጓች ደብተር ሱዛና እንደዚህ ነግተዋለች። ማማመነሽ አለው ራሷን አሞታል። ለዚህ አድርገሽ ንኪያት በቃ አሞታል። ቀጠላለች አንድ ቀን ሞሊ ኑራ ሆስፒታል ስትሄጂብኝ በጣም ላለቀስኩት። ማማ ቅድም እኮ የለውም ሲያለቅስበት አይደለም እሱ ገና ስለሆነ ነው ቅድም የሌለው። ማማ ጣወተኛች እና ወተት ያስተርፈዋለች ትንሽ ነው። አሁን የምናደርገው ልንገራችሁ። ቤቢን እኔ ላስተኛ፣ እናንተ ደግሞ ታች ምንጣፍ ላይ ሄዳችሁ ተጫወቱ። የኔ ልጆች እኮ ላስተኛ ማይ ህይወቴ የኔ ልጆች ኑ ልንገራችሁ ኑ በጣም ነይ ሀፒ የሽልማት መስጫ ሰዓት አይደለም። አሁን በሩዝ ህይወቴ ልነግርሽ ነው። ሁላችሁም ሄዳችሁ ምንጣፍ ላይ በአግባቡ
ሆናችሁ ተጫወቱ። እኔ በጣም ነው የምወዳችሁ። እሺ በጣም ደስ ብሎኛል። በጣም ወዳችኋለሁ። በጣም 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 የምወዳችሁ። በደንብ ተጫወቱ። እሺ ቻው፣ እወዳችኋለሁ። ቻውማ በደንብ ህይወቴን በደንብ ተንከባከቧል። ያምራል። ቤቢን አቅፌ ነው። እሺ ሹልክ ብለሽ ውጪ ውጪ። በጣም ያምራል። እኔ ልጅ በቃ ወይኔ ማና አንቺ ቤቢን አቅፈሽ አትጪ እስቲ። ወይኔ እኔ ልጅ እስቲ ዋው ማናት እንዴ? እሺ ጎበዝ ሂዱ በሉ።